ሰላም እንደናችሁ ቤተሰቦቼ። ይህ ብሩክ ግራፊክስ የተሰኘው ስለ ግራፊክስ ዲዛይን የምንማማርበት የምንወያይበት የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ። በዛሬው ቪዲዮአችን ፎቶሾፕ ላይ ሜን ስለምንላቸው ስለ አምስቱ የፎቶሾፕ ኢንተርፌሶች ምን ይመስላሉ፣ ምን ነው ስራቸው ሚሊዮን ነገር ዲፕ ገብተን እናያለን። ቪዲዮ እንደምትወዱት አልጠራጠርም። ላይክ በማድረግ ጀምሩ። ሌትስ ጎ። መግቢያችን ላይ እንደተነጋገርነው የፎቶሾፕ ኢንተርፌስ ምን ይመስላል የሚለውን ነገር ዛሬ እናያለን። የፎቶሾፕ ኢንተርፌስ ለአምስት ከፍለን እናያለን። አንደኛ ቱልባር፣ ሁለተኛ ሜኑ ባር፣ ሶስተኛ ኦፕሽን ባር፣ አራተኛ ፓነልስ፣ በመጨረሻ አምስተኛ ዶክመንት ዊንዶ ይሰኛሉ። እያንዳንዱን የገባን ዲፕ እናያቸዋለን። ሌትስ ጎ። አንደኛ ቱልባር ማለት እያንዳንዱ የምንሰራቸውን ዲዛይኖች የምንሰራበት ሮ ማቴሪያል የሚቀመጡበት ኤሪያ ነው። ሁለተኛ ሜኑ ባር፣ ልክ እንደ ቱልባር ሁሉ የተለያዩ ዲዛይኖችን የሚሆኑ ሜኑዎችን የምናገኝበት ኤሪያ ሲሆን የሜኑ ባር አይተሞችን እያገባን አንድ ባንድ እንያቸው። አንደኛ የምናገኘው ፋይል ነው። ፋይል ጋር ስንገባ ከዶክመንታችን ጋር የተያያዙ ኦፕሽኖችን ሙሉ ለሙሉ እናገኛለን። ሴቭ አስ፣ ኤክስፖርት፣ ኢምፖርት፣ ኤቭሪቲንግ እዚህ ጋር ፋይላችን ጋር የተያያዥነት ያላቸው ነገሮችን ማንገር የምናገኘው ፋይል ጋር ነው የምናገኘው ማለት ነው። በመቀጠል ኤዲት ጋር እንሄዳለን። ኤዲት ጋር ስንሄድ ዲዛይናችን ለመስራት የሚያስፈልጉ ኦፕሽኖች እና ፎቶሾፕ ሴቲንጎችን በአንድ ላይ መርጅ አድርጎ አስቀምጦልናል። ኤቭሪቲንግ እዚህ ጋር እናገኛለን ማለት ነው። ፎቶሾፕ ሴቲንጎችን እንዲሁም ዲዛይናችን ለመስራት የሚሆኑ አንዳንድ ኦፕሽኖችን እዚህ ጋር እናገኛለን ማለት ነው። ሶስተኛ በመቀጠል ኢሜጅ ጋር እንገባለን። ኢሜጅ ጋር ስንገባ የምናገኘው ነገር ምንድነው? ከኢሜጃችን ጋር የሚገናኝ ነገር በሳይዝ ሊሆን ይችላል፣ በከለር፣ በኳሊቲ የተለያዩ ኦፕሽኖችን ኢሜጅ ጋር እናገኛለን ማለት ነው። ዘን አራተኛ የምናገኘው ሌየር ነው። ሌየር ጋር ስንገባ ሁሉንም አይነት ሌየሮችን ማኔጅ የምናደርግበት ኤሪያ ነው እና እዚህ ጋር ገብተን ኤቭሪቲንግ ሌየሮችን ሙቭ ማድረግ፣ አድ ማድረግ፣ ማይነስ ማድረግ ኤቭሪቲንግ እዚህ ጋር እንሰራለን ማለት ነው። አምስተኛ ታይፕ ላይ እንገባለን። ታይፕ ላይ ስንገባ ለቴክስት እና ተያያዥ ኤሌመንቶች ታይፕ ባር እንጠቀማለን ማለት ነው። ስድስተኛ ሴሌክሽን ባር እናገኛለን። ሴሌክሽን ባር ለዲዛይናችን ቬሪ ኢምፖርታንት ከሚባል ባሮች ውስጥ አንዱ ሲሆን በውስጡም ብዙ አይነት የሴሌክሽን ቱሎችን እናገኝበታለን። ሰባተኛ ፊልተር እናገኛለን። ፊልተር ላይ የተለያዩ የፎቶሾፕ ኢፌክቶችን የምናገኝበት ኤሪያ ነው። ይህን ይመስላል። ስምንተኛ የምናገኘው 3D ነው። ይህ ሜኑ ባር እስከ 2021 ድረስ የ3D ኢፌክቶችን እንዲሁም የ3D አኒሜሽኖችን የምንሰራበት ኦፕሽን ነበረው። ነገር ግን ከ2021 በኋላ ፎቶሾፕ አዲሱን አዶቤ ሰብስታንስ 3D የሚል የ3D ሶፍትዌር በመጨመሩ ምክንያት ፎቶሾፕ ላይ ያሉት ኢፌክቶች ኦልሞስት አንጠቀምባቸው ማለት እንችላለን። ዛን በመቀጠል 9ኛ ላይ ቪው እናገኛለን። ቪው የሚይዛቸው ኦፕሽኖች ምንድናቸው የምንል ከሆነ ሙሉ ለሙሉ የዶክመንታችን ቪው ምን ይመስላል የሚለውን አጀስት የምናደርግበት ሜኑ ባር ነው። ይህን ይመስላል። ኤክስትራላርጅ፣ ኤቭሪቲንግ፣ ዙም አውት፣ ዙም ኢን እዚህ ጋር እንደምታዩት ሾርትከት መልኩ ኮንትሮል ፕላስ፣ ኮንትሮል ማይነስ ያደረግን ዙም አውት፣ ዙም ኢን ማድረግ የምንችልበት ኦፕሽን አለው። ኤቭሪቲንግ እዚህ ጋር እናገኛለን ማለት ነው። የፎቶሾፕ እንትናችን ቪዋችን። ከቪው በመቀጠል ፕለጊንስ እናገኛለን። ኢንተርኔት ላይ ያወረድናቸው ፕለጊኖች ካሉ እዚህ ጋር አድ በማድረግ መጠቀም እንችልበት ኦፕሽን አለው።
11ኛ ላይ የምናገኘው ዊንዶ ነው። ዊንዶ ጋር ስንገባ ይህ ሜኑ የሚጠቅመን ለምንድን ነው? ወርክ ስፔስ ላይ የምናገኘውን ማንኛውም ቱልም ሆነ ማንኛውም ማኑዋሎች ኦፍ ወይም ኦን እያደረግን አድ ወይም መቀነስ የምንችልበት እንትን አለው ፊቸር አለው። አሁን ለምሳሌ እዚህ ጋር ካራክተርስ የሚለውን ኦን አድርጌዋለሁ። ኦፍ ላድርግና እንየው። ኦፍ ስናደርገው እዚህ ጋር ጠፋ ማለት ነው ካራክተርስ የሚለው ኦፕሽን። ስለዚህ እዚህ ጋር ዊንዶው ጋር በመግባት ራሱን ታፕ ሳደርገው ያመጣልኛል ማለት ነው። ስለዚህ ምንድነው ጥቅሙ? ይሄ ኤቭሪ ቱሎችን ሃይድ እና ኦፍ እና ኦን እናደርግበት ኦፕሽን አለው ማለት ነው። በመቀጠል የሜኑ ባር የመጨረሻ የሆነችውን ሄልፕ እናያለን። ሄልፕ ከስሙ እንደምንረዳው እርዳታ ነው። ይሄ ደግሞ የሆነበት ምክንያት ምንድነው? ፎቶሾፕ የኛ የጠፋንን ነገር ፊክስ ማድረግ ስለሚፈልግ ኤቭሪቲንግ የጠፋንን ቱልም ሆነ ሴቲንግም ሆነ እዚህ ሄልፕ ጋር ገብተን ፊክስ ማድረግ እንችላለን ማለት ነው። በመቀጠልም ማን እናያለን? ኦፕሽን ባር። የኦፕሽን ባር ኤሪያ ይህን ይመስላል። ከቱል ባር ጋር ሪሌት የሚያደርግ ነገር ሲኖራቸው ቱል ባር ላይ የከፈትነውን አንድ ቱል ማኔጅ የምናደርግበት ሲስተም ምን ይባላል? ኦፕሽን ባር ይባላል። ስለዚህ ቱል ባር እንደከፈትነው ኦፕሽን ባራችን ኢንተርፌስ እንደከፈትነው አይነት ቱል የተለያየ አይነት ኢንተርፌስ ያመጣልናል። አሁን እዚህ ጋር የምንመለከት ሙቭ ቱልን ከከፈትኩ እዚህ የሚያሳየኝ ኢንተርፌስ ሌላ ነው። እዚህ ጋር ክሮፕ ጋር ስንሄድ የሚያሳየኝ ኤሪያ ሌላ ነው ማለት ነው። ብረሽ ጋር እንደዚሁ በተመሳሳይ የሚያሳየኝ ኢንተርፌስ ሌላ ነው። ስለዚህ ይህን ከግምት ውስጥ እናስገባለን ማለት ነው። በመቀጠልም ፓነልስ እናያለን። ፓነልስ ማለት አስፈላጊ የሆኑ ቱሎችን የያዙ ትናንሽ ዊንዶዎች ማለት እንችላለን። እዚህ ጋር የምናየው ኤሪያ ነው ፓነልስ የምንለው። ሌየር፣ ካራክተር፣ ፓዝ፣ ፕሮፐርቲ ፓነልስ ኤቭሪቲንግ እነዚህ የተራዙ ፓነል ናቸው። በመጨረሻም ዶክመንት ዊንዶ እናገኛለን። ይህ ኢሜጅ ኦር ፋይል ቪው የምናደርግበት ኤሪያ ሲሆን ዋይት ቦርዱ ካንቫስ ይሰኛል። ዲዛይናችን እዚህ ጋር ነው የምንሰራው። ዲዛይናችን እዚህ ጋር ስንሰራ ከካንቫስ ውጭ ከሆነ ኢሜጃችን ወይም ዲዛይናችን ሃይድ እየሆነብን ይመጣል። ይህን በኤግዛምፕል እንየው። ፋይል ጋር እንግባና አንድ ፋይል እንውሰድ። ይህን ኢሜጅ ድሮፕ እናደርገው ወስደን ድሮፕ ካደረግነው በኋላ እዚህ ጋር ሂሳብ እንየው። ከካንቫሱ ወጣ ማለት ነው። የወጣ ሲሄድ ምን አደረገብን? ሃይድ አደረገብን ኢሜጃችን አይደለ? ስንሰበስበው ደግሞ መጣ ማለት ነው። ስለዚህ ዲዛይናችን ስንሰራ በደንብ መጠንቀቅ አለብን ከካንቫሱ እንዳይወጣብን። በዚህ መልኩ ነው የምንሰራው። ስለዚህ አሁን ደግሞ የምናሳያችሁ እዚህ ጋር የዶክመንት ዊንዶ ክፍል የሆነውን ዙም ማድረጊያ መንገድ እናሳያችሁ። እዚህ ጋር ማውዝ እየተጠቀምን ከሆነ አልትን በመያዝ ዙም ኢን ለማድረግ አልትን በመያዝ ስክሮል ዳውን እናደርጋለን። ያው ዙም አውት ያደርግልን ነው። ዙም ኢን ለማድረግ ደግሞ አልትን ያዝ እንደዚህ ስክሮል ዳውን እናደርጋለን ማለት ነው። ዙም ኢን ለማድረግ ይሄን ይመስላል። በኪቦርድ የምንጠቀም ከሆነ ኮንትሮል ፕላስን እና ኮንትሮል ማይነስ መጠቀም እንችላለን። በዚህ መልኩ ዲዛይናችን ማስኬድ እንችላለን ማለት ነው። በቀጣይ ደግሞ ስለ ቱሎች እያንዳንዱን ቱል እየከፈትን ያለን ሙቭ ቱል ምንድነው ፐርፐዙ የሚለውን፣ ላሰን ቱል እንደዚሁ፣ ክሮፕ ቱል ምንድነው የሚለው ነገር በደንብ ዲፕ እየገባን ያለን። ቴንክ ዩ